ሰላም ሰላም የተወደዳችሁ እና የተከበራችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ይህ ሜጋ ኢትዮጵያ የዩቲዩብ ቻናል ነው። ይህ የዩቲዩብ ቻናልም የኢትዮጵያን ከፍታ ከፍ የሚያደርግ ከዓለም መሪነቷን ጠብቃ እንድትቆይ እንድትቀጥል በዓለም ልዕልናዋ ከፍ ብሎ እንድትታይ የሚያደርጋት ሀገራችንን ለማድረግ አልሞ እና ተግቶ እየሰራ ያለ ቻናል ነው። ጋይስ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ የመጣሁት አሁን ላይ እንደምናየውና እንደምናስተውለው ወይም እንደምንኖርበት ዓለም ማለት ነው ያለውን የስራ አጥነት ችግርና የገንዘብ እጦት ሰዎች ባላቸው ላይፍ ላይ ደስተኛ አለመሆናቸውን ያልሆኑበት ሚንስ ምንድን ነው የሚለውን እሱን ኮንሲደር በማድረግ ማለት ነው ስፔሻሊ ፋይናንስ ላይ እንደዚህ ገቢን ማሳደግ ላይ ኢንካም ጀነሬት እንዴት እንደምናደርግ ልነግራችሁ ነው የመጣሁት ማለት ነው ዛሬ በዚህ ቪዲዮ። ጋይስ ይህንን ዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክ በማድረግ ትጀምሩታላችሁ። በዚህ ቪዲዮ የምናየው ምንድን ነው ማለት ነው ጋይስ፣ ይህን ቪዲዮ እንድሰራ ያነሳሳይ ነገር ምንድነው ብታውቁ ማለት ነው አሁን በዓለም ላይ እንዲሁም በሀገራችንም ጭምር ብዙ ሚሊዮነሮች ብዙ ቢሊዮነሮች አሉ፣ እናውቃለን ሁላችንም ይህን ነገር የምናውቀው ነገር ነው። ግን ማጆሪቲውን ደግሞ ስናስበው ዓለም ላይ ያለውን ህዝብ እናስበው፣ ኢትዮጵያ ውስጥ ያለነው ህዝቦች ቁጥራችን እናስበው እና ከኛ አንጻር ሚሊዮነሮች ቢሊዮነሮች ምን ያክል ናቸው ስንል ኢምንቶች ናቸው። በጣት ምናልባት በጣት የሚቆጠሩ ሊሆኑ ይችላሉ። ግን ጋይስ እንደዚህ ስላችሁ ደግሞ በጣም ሚሊዮነር ወይም ቢሊዮነር የለም ማለት አይደለም። ዓለም ላይ በጣም ብዙ ቢሊዮነሮች አሉ። ኢትዮጵያ ውስጥ በጣም ብዙ የራሳቸው የሆነ ካምፓኒ ያላቸው የራሳቸውን ቢዝነስ ራን የሚያደርጉ ሰዎች በጣም ብዙ ቢሊዮነሮች አሉ ጋይስ። ማናውቃቸው ብዙ ውስጥ ላይ የሚሰሩ ሰዎች ስላሉ ነው እንጂ ጋይስ ግን ይህን ቪዲዮ እንዲሰራ ያነሳሳይ ምንድን ነው እነሱ ሰዎች አሉ። እነሱን ሰዎች አሁን ወጣቱ ስፔሻሊ በእኛ ኤጅ ላይ ያለ ወጣቶች ስፔሻሊ ሶሻል ሚዲያ ላይ ነው ጊዜያችን ብዙ ሰዓት ኮንሱም የምናደርገው እና ምን አነሳሳይ መሰላችሁ ስፔሲፊካሊ ዩኒቨርሲቲ ስትሆኑ ደግሞ በጣም ብዙ የሚሰጣችሁ ነገር አለ እና ብዙ ተማሪዎችን ብዙ ጓደኞችን ሳያቸው ከራሴን ጀምሮ ብዙውን ሰዓት ኮንሱም የሚያደርግብን ሶሻል ሚዲያ ነው ወይም እንደዛ ነገር ነው። ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ በቃ እንደዚህ ነገሮች ኦንላይን ነው ብዙ ሰዓት የምንውለው እና እንደዚህ ብለን ግን እስከ መቼ ነው የሚለውን ሳስበው በጣም ፕሮሞት አደረገኝ ፑሽ አደረገኝ እና ይህንን ፕሮግራም እንጀምር ገፋኝ ማለት ነው። ጋይስ በዚህ ሴሽን ማለት ነው አሁን ከትምህርት መልስ ያለ ነው ስፔሻሊ ይህን ክረምት ወራት ማለት ነው የራሳችን የሆነ ነገር እንዲኖረን ለማስቻል ነው ማለት ነው የተዘጋጀሁት እና ምንድነው ልላቸው የፈለግኩት ዓለም ላይ ያሉ ኢትዮጵያ ውስጥ ያሉ ቢሊዮነሮች ወይም ሚሊዮነሮች የኛ ህይወት ጫና አንደር እያደረጉን ነው ያሉት ማለት አእምሯችን ማሰብ እስኪሳነው ድረስ እኛ ሶሻል ሚዲያ ላይ ሰጥመን ያለ ነው እና እሱ እስከ መቼ ሄደን ነው የሚፋታን ስል በጣም ሎንግ ነው። በቃ መቼውን የሚቆም አይነት አይደለም ካለው ትሬንድ ስናየው ማለት ነው። ቀንም ሙሉ ሶሻል ሚዲያ ላይ ተቀምጦ የሚውል አንድ ወጣት ምን ሊያገኝ ይችላል? 20 ዓመታችን ላይ ያለን ሰዎች በዚህ አካሄዳችን 40 ዓመታችን ላይ ምንም ሊኖረን አይችልም። ምክንያቱም ዛሬ የምንሰራው ነገር ነው ቀጣይ ነገር ልናገኘው የምንችለው። ዛሬ በለፋ ነው፣ ዛሬ በሰራ ነው ልክ ነው ቀጣይ የሆነ ላይፋችን ዲፔንድ የሚሆነው በዛሬዋ ሞመንት ነው። ይህን ስራ እንድሰራ ያነሳሳይ ነገር ይሄ ነው ማለት ነው። ስፔሲፊካሊ ወጣቱ ላይ ያለውን ችግር ለመቅረፍ ነው ያሰብኩት። ምንድነው አሁን ብዙ ሰዓት ሶሻል ሚዲያ ላይ ስናጠፋ ማለት ነው ዩቲዩብ ላይ፣ ቲክቶክ ላይ፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ዋትሳፕ ላይ በቃ ወጣት እንደዛ ነው የሚውለው። ግን ለምን ነው ጋይስ? አሁን ይህን ነው እንድንነጋገርበት የፈለጉ። ከዛ ደግሞ ሽፍት የምናደርገው ነገር አለ በዚህ ክረምት ስፔሲፊካሊ በዚህ ክረምት ማለት ነው የራሳችን የሆነ ፕሮዳክት ሊኖረን ይገባል ማለት ነው ጋይስ። ይህም ፕሮዳክት ደግሞ የምናገኘው እንደዚህ ከስር መሰረቱ ይዞ ከሚያስረዳ ሰው ነው ማለት ነው። ይህንን ቻናል ሰብስክራይብ እንድታደርጉት አሁን በድጋሚ እነግራችኋለሁ። በዚህ ፕሮግረሳችን የምናየው ምንድነው ጋይስ? እያንዳንዶቻችሁ ያለባችሁን ችግር ታውቁታላችሁ። ከራሴ ጀምሮ ብዙ ወጣቶችን እንዳናገርኩት እንደማወራው ከጓደኞችም በቃ ከብዙ ሰው እንደማየው ሁኔታ ማለት ነው ብዙዎቻችን በላይፋችን ደስተኞች አይደለም። አሁን ባለን ላይፍ ምንም ደስታ የለንም። በምንሰራው ስራ ወያነት ሃፒ በቃ በእያንዳንዷ ሞመንታችን ወያር አንግሪ። እኔ እያሳሰበኝ ያለው ምንድነው ከዚህ በኋላ እስከ መቼ ድረስ ነው በዚህ ሲቹዌሽን ውስጥ የምንቆየው የሚለውን አስቤ ነው እና ምንድነው አሁን ያሉ ሚሊዮነሮች አሁን ያሉ ቢሊዮነሮች የእኛን ህይወት እየተጫወቱብን ነው ጋይስ። ይህም ማርኬት ሊገባን ይገባል። እስካሁን አልገባንም። ከምር በጣም እየተበላንበት ነው ያለ ነው። ግን
ከዚህ በኋላም አልመሸም ገና ወጣቶች አለን ሽማግሌዎችም ማለት ሰው አእምሮ ከተሰራ እድሜ ቁጥር ነው የሚለውን ነገር ብዙ ሰዎች ላይ እያየነው ስለሆነ ማለት ነው። ብዙ ሰዎች ላይ እያየነው ስለሆነ ብዙ ሰዎች ልክ እድሜያቸው ሲቆጠር በጣም ሩቅ ይመስላል። በጣም ብዙ እድሜ ያላቸው ይመስላሉ። ግን የሚሰሩት ስራ ያላቸው ብራንድ ያላቸው በቃ ቢዝነሳቸው ላይ ስናየው በቃ እንደነሱ ማን ይሰራል? ሶ ጋይስ እድሜያችን አልፏል፣ ጊዜያችን ሄዷል፣ የመያዝ የመማር አቅማችን አሁን ደክሟል ምናምን የምትሉ ሰዎች መኖር የለባችሁም። እና አሁን ምንድነው እኔ ስትረስ አድርጌ የምነግራችሁ ጋይስ ምንድነው ሶሻል ሚዲያ ላይ የምናሳልፈውን ሰዓት መቀነስና ጊዜያችን በአግባብ መጠቀም አለብን። አንደኛው የመጀመሪያው ማለት ነው። እሱን ለማድረግ ደግሞ በዚህ ክረምት በጣም ዴዲኬትድ ሆነን እንሰራለን ብዬ አስባለሁ። ምንድነው የምንሰራው ካላችሁኝ የራሳችን የሆነ የምንሸጠው ነገር ሊኖረን ይገባል ጋይስ። የምንሸጠው የራሳችን የሆነ ፕሮዳክት ከሌለን በጣም ላይፉ እያየነው ነው። ከቀን ቀን ከዕለታት ዕለታት ከዓመታት ዓመታት ታይሙ ጊዜው ወዴት እየሄደ እንደው የኑሮ ውድነቱ እንዴት እየሄደ እንደሆነ የምታዩት ነው ጋይስ። እሱን ነገር ለመቀነስ እሱን ነገር ታክል ለማድረግ የራሳችን የሆነ የምንሸጠው ነገር መኖር አለበት። ትንሽም ትሁን ጋይስ በጣም ትንሽ በጣም የወረደች ነገር ልትሆን ትችላለች የምንሸጣት ነገር ግን እሷ ነገር በጣም በኋላ ቫልዩ አላት ማለት ከአንድ ላይ አንድ ካልተደመረ ሁለት አይሆንማ። በተመሳሳይ እንደዚሁ ነው። በቃ ዛሬ ባለችን ነገር ባለችን እውቀት ባለችን አንደርስታንዲንግ የሆነች ነገር ካልጀመር ነገ ምንም ሊኖረን አይችልም። የዛሬ ዓመት ምንም ሊኖረን አይችልም። የዛሬ 20 ዓመት በቃ ምንም ሊኖረን አይችልም። እድሜያችን ከመሄድ ሌላ ነገር ከመሆን ውጭ ዛሬ ያልጀመርናት ቢዝነስ ዛሬ ያልሄድንባት መንገድ ነገ ምን ልትሆን አይችልም ማለት ነው። ይህን መንገድ ለማዘጋጀት ነው የመጣሁት። ባይዘይ እንዴት ነው የምናደርግ መሰላችሁ? እያንዳንዷን ነገር ስፔሲፊካሊ ሶሻል ሚዲያ ማርኬቲንግ ላይ ማለት ነው። ሶሻል ሚዲያ ማርኬቲንግን በደንብ ተረድተ ነው በደንብ ተገንዝበ ነው ጊዜው ያለበትን ነገር በደንብ አንደርስታንድ አድርገ ነው ልንንቀሳቀስበት የሚገባን ቢዝነስ ኦፖርቹኒቲ ነው ማለት ነው። በቃ ጋይስ አስቡት፣ አሁን በዚህ 2-3 ዓመት ያለውን ነገር አስቡት። ዲጂታላይዜሽኑ እንዴት እየሄደ እንደሆነ ኢቨን ኢትዮጵያ ውስጥ እንኳን በቃ ኦንላይን ነው ኤቭሪቲንግ ኦንላይን እየሆነ ነው ያለው። እሱን ነገር ለመስራት ደግሞ መማር አለብን ጋይስ። የምንማረው እንዴት ነው ስንል ልክ ቅድም ካልኳችሁ ሚሊዮነሮች ከቢሊዮነሮች ዩቲዩብ ላይ የምናየው ቪዲዮ፣ ቲክቶክ ላይ የምናየው ቪዲዮ፣ ሌሎች ፕላትፎርሞች ላይ የምናየው ቪዲዮ አይደለም እኛም ቢውልድ የሚያደርገን ጋይስ። ትረዱኛላችሁ ብዬ አስባለሁ። ማለት የሆነ ሞቲቬት ያደርገናል። በቃ እነሱ የደረሱበትን ነገር ስናይ እኛ ሳሊቤት ያደርጋል ውስጣችን፣ እዛን እንመኛለን፣ ሞቲቬት እንሆናለን። ግን በዚሁ ሞቲቬት በሆንባት ኢንስታንት ማለት ነው አፍተር 3 ሰከንድ ኦር 3 ሚኒት ማክሲመም ዊ ሉዝ ዳት ሞቲቬሽን ቶታሊ። እሱን ነገር አስወግደን የራሳችን የሆነ ትንሽም ብትሆን የራሳችን የሆነች ፕሮዳክት እንድትኖረን ማስቻል ነው አላማዬ በዚህ ሴሽን ማለት ነው። ከመጀመሪያው ጀምሬ እያንዳንዱን ነገር አሳያችኋለሁ ጋይስ። ሳብስክራይብ በማድረግ ቤተሰብ ሁኑ። እያንዳንዱን ነገር ያለባችሁን ማይንድ ሴታችሁን፣ ሲቀጥል ደግሞ ቢዝነሳችሁን ከዜሮ መጀመር የምትፈልጉ ከሆነ ቤታችሁ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ አሪፍ በሆነና እጅግ ገራሚ በሆነ ኮንተንት እመለሳለሁ። እስከዛው ግን ልታስቡበት የምነግራችሁ አሳይመንት የምሰጣችሁ ነገር አለኝ። ምንድን ነው መስራት የምትፈልጉትን ነገር ጋይስ ከምን ንጹህ ሆናችሁ ሶሻል ሚዲያችሁን አጥፍታችሁ ስልካችሁን ለተወሰነ ሞመንት በቃ አጥፍታችሁ ማለት ነው አእምሯችሁ የሚፈልገውን ነገር እንድትሉ እፈልጋለሁ። አይደንቲፋይ እንድታደርጉ እፈልጋለሁ። ጀስት በቃ የሆነ ሰዓት ላይ በቃ ሰላም ያለው ቦታ ላይ ተቀምጣችሁ ማለት ነው ራሳችሁ አእምሯችሁን ጠይቃችሁ አእምሯችሁ የሚነግራችሁን ነገር ኮሜንት ላይ እንድታሳውቁ እፈልጋለሁ። ይሄን ለምንድን ነው በእያንዳንዳችሁ ፖይንት ኦፍ ቪው ወይም በእያንዳንዳችሁ ቢዝነስ አይዲያ በእያንዳንዳችሁ የአእምሮ ብቃት ልክ ማለት ነው እንዳዘጋጅላችሁ ይረዳኛል ጋይስ። ኮሜንት ላይ የሚሰማችሁ ስሜት ጻፉልኝ። እያንዳንዱ ሶሻል ሚዲያ ማርኬቲንግ እያንዳንዱን ማለት ነው አሳያችኋለሁ። ቲክታክን በሉት ዩቲዩብን በሉት። ስፔሻሊ ዩቲዩብ ከሰራችሁ ጋይስ ቢሊቭ ሚ በቃ የሆነ ትልቅ ቦታ ትደርሳላችሁ። እርግጠኛ ነው በጣም ትልቅ ቦታ ማለት ነው። ምክንያቱም አሁን ብዙዎችን እያያቸዋቸው እንደሆነ ብዙ ከፍተኛ ቦታ ላይ የደረሱ ሰዎች ማለት ነው ዩቲዩብ ነው በቃ ሜጀራቸው። ዩቲዩብ ሜጀራቸው ሆነ ማለት ደግሞ ቲክታክ ባለው በቃ ዋቴቨር ሌሎቹ ማለት ነው ሲምፕል ይሆናሉ። ምክንያቱም አይታችሁ እንደሆነ ብዙ ሰዓት ትልቁን ነገር ከያዝክ ትንሽ ማድረጉ ቀላል ማለት ከፍ ያለን ነገር ከያዝከው እሱን ነገር እየቆረክ ታስገባዋለህ። ቲክታክ ላይ አሁን የሚለቁት ብዙዎች ሰዎች ማለት ነው ብዙዎቹ ስፔሻሊ ሁሉም ቶታሊ ማለት ይቻላል ሚዲያ ላይ ያለ ሰው ቲክቶክ ላይ ወይም ፌስቡክ ላይ ወይም ኢንስታግራም ላይ ፖስት የሚያደርጉትን ነገር ምን ታውቃላችሁ ጋይስ? ዩቲዩብ ላይ የሚለቁት ቪዲዮ
ዲስኢንተግሬት እያደረጉ እየሰበሩ ኤዲት እያደረጉ እነሱ ይጭኑልናል። ኤክስትራክት እያደረጉ እነሱ ነገሮች ቲክታክ ላይ ፖስት ይላሉ ማለት ነው። ፌስቡክ ላይ እንዲሁ ያስገቡታል። ሜጀራችሁን ዩቲዩብ ለማድረግ የምታስቡ ካላችሁ ማለት ነው አካውንት እንዴት እንደምንከፍት ከመጀመሪያው ስንነሳ የዩቲዩብ ቻናል እንዴት እንደምንከፍቱ እያንዳንዱን ነገር ከስር መሰረቱ መማር አለባችሁ ጋይስ። አሁን የምታዩት ሞቲቬሽናል ስፒከር ወይም የምታዩት ሚሊዮነር ለእናንተ ምንም ስሜት ምንም ነገር ባለው አዳ ያደረግላችሁ ግልጹን ስነግራችሁ ምንም ነገር ማለት ነው። ምክንያቱም እኛ ያለንበት ሌብል እናንተ ያላችሁበት ሌብል እና ያ ሰው ያለበት ሌብል ፓራፓርት ጋይስ በጣም ይራራቃል። ገብቷችኋል? ይሄ ማለት ደግሞ ጀስት እነሱን አዳመጥ ማለት ልክ የኛ አእምሮ ምንድን ነው የሚነግረን በእነሱ መንገድ እንድንሄድ ፑሽ አደረገናል። በዚያ መንገድ ደግሞ እንሂድ ስንል ደግሞ we don't have the ability to go in that way አግኝታችሁኛል ጋይስ። እንደዚያ ነው። ከመጀመሪያው መጀመራችሁ መልካም ነው ብዬ ስላሰብኩኝ ነው ይሄንን ፕሮግራም የጀመርኩት ጋይስ። እኔ ግልጽ ልንገራችሁ ከምሬ ነው። በዚህ ዩቲዩብ ቻናል በጣም ብዙ ታምራትን በጣም ብዙ ነገሮችን እንደምንሰራ እርግጠኛ ነኝ። ከራሳችን ህይወት አልፈን ከቤተሰብ ህይወት አልፈን ከሰፈራችን ህይወት አልፈን ሀገራችን ከፍ ያለ ነገር ለሀገራችን የሆነ ፒላር እናቆማለን የሚል እምነት ይዞ የሚንቀሳቀስ ቻናል ነው እና ሳብስክራይብ በማድረግ ቤተሰብ ሁኑ። ሲቀጥል የራሳችሁን ማይንድ ሴት ቢውልድ አድርጉ። የራሳችሁን ቢዝነስ ቢውልድ አድርጉ። የራሳችሁን ህይወት ኑሩ ጋይስ። የሰው ህይወት ማድነቅ ማቆም መቻል አለባቸው ከዚህ በኋላ ማለት ነው። እስካሁን ያው አደነቅ ነው ያለንን 20 ዓመት 30 ዓመት 15 ዓመት 40 ዓመት ምናምን ዓመት በቃ የሰው አድናቂ ሆነን የሰው ተከታይ ሆነን ሰዎች በሚሰሩት ነገር በቃ አይናችን እንደፈጠጠ አእምሯችን እንደደነዘዘ ኖር ነው የሚያክል ዓመት ግን ምን ጠብ ያለልናል ምንም የለም። ጋይስ this is the right time to build your brand, to sell your product, to have your own business, to have your own life and the like. ጋይስ ይህን ነገር እንድታስቡበት ስለፈለግኩኝ ነው በአጽንኦት የምነግራችሁ። ይህን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሁኑ። እያንዳንዳችሁ ኮሜንት ላይ የሚሰማችሁን ነገር ጻፉልኝ። መስራት የምትፈልጉትን ስራ ማለት አእምሯችሁ ላይ የመጣላችሁ ምንድን ነው መስራት በቃ የምትፈልጉት ነገር ምን እንደሆነ ማወቅ ፈልጋለሁ። ኮሜንት ሴክሽን ላይ ጽፉልኝ ያላችሁ። ቪዲዮን ላይክ አድርጉት። ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑ። ምክንያቱም ሌላ ቪዲዮ አዲስ ስጭን ማለት ነው ወዲያው እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ መጠበቅ ይኖርባችኋል ማለት ነው። በቀጣይ አንድ ኮንተንት አሪፍ እጅግና ምርጥ በሆነ ኮንተንት እመለሳለሁ። እስከዚሁ ድረስ ሰላማችሁ ብዝት ይበልልኝ። በጣም ወዳችኋለሁ የሀገሬ ልጆች። በጣም የራሳችሁን ብራንድ ለመስራት በጣም ቆራጥ ትሆናላችሁ ብዬ አስባለሁ። እንዲህ ብለን ከስር መሰረቱ ከዜሮ ጀምረን ካልተነሳን ጋይስ እመኑኝ መቼውንም አንለወጥም። መቼውንም ማለት ነው። የምታያቸው ሰዎች ጥሩ ነው ማየቱን እኔ እንትን እያልኳቸው አይደለም፣ ግን ሊሚት ይኖረን ጋይስ። ማለት እስካሁን ያሳለፍነውን ሰዓት እዩት እስኪ። ቲክታክ ላይ ስንት ሰዓት ነው የገደልነው? ስንት ሰዓት ነው ቲክታክ ላይ እያሳለፍነው ሰዓት ጋይስ። ግን ምን ጠብ ያለልናል? there is nothing for us, so we should sell our product. even ትንሽዬ ነገር ልትሆን ትችላለች፣ ግን እሷን ነገር በትንሽ ነገር መሸጥ መልመድ መጀመር አለብን። ካልጀመርን ደግሞ there is nothing for us. so guys እሱን ነገር ኦን እናደርገዋለን ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉት፣ ሸርም እያደረጋችሁ ማለት ነው ላልደረሰው እንድታዳርሱ ፈልጋለሁኝ። የራሳችሁ ማንነት፣ የራሳችሁ ቢዝነስ፣ የራሳችሁ ህይወት የሚያስጨንቃችሁ ከሆነ ይሄ ቤታችሁ ነው። ሰብስክራይብ በማድረግ እንጨርስና ቀጣይ በአሪፍ ቪዲዮ እመለሳለሁ። እስከዚህ ድረስ ግን ሰላማችሁ ብዝት ይበል። ቴንክ ዩ ሶ ማች።